ሰላም የፋስት ብር ቤተሰቦች ዛሬም አዲስ ስራ ይዤላችሁ መጥቻለሁ። ከብዙ ፍለጋ በኋላ አንድ ምርጥ ኤርድሮፕ አግኝቼላችኋለሁ። የማይኒንግ ፕሮጀክት ነው። ከኛ ምንም አይነት ክፍያ አይፈልጉም። ጀስት ከዚህ በፊት ስለ ኤርድሮፕ ሰምታችሁ ታውቃላችሁ ብዬ አስባለሁ። ልክ እንደ ኖት ኮይን፣ ሃምስተር ኮምፓክት ምናምን እንደሚባለው ከተመዘገባችሁ በኋላ በየ24 ሰዓቱ ብቻ አንድ ጊዜ እየመጣችሁ ማይኒንጉን ታስጀምራላችሁ። በየቀኑ የተወሰነ ማይን ያደርግላችኋል ማለት ነው። መች ሊስት እንደሚደረግና እንዴት ዊዝድሮ እንደምናደርግም ሊስቲንግ ዴቱ ሲደርስ ደግሞ አሳያችኋለሁ ማለት ነው። መመዝገቢያ ሊንኩን ቴሌግራም ላይ አስቀምጥላችኋለሁ። ፋስት ብር የሚል ቴሌግራም ቻናል አለ። ከዛ ላይ ሄዳችሁ ልክ እንደነካችሁት ወደዚህ ቦታ ያመጣችኋል። እንደምታዩት ስታርት ማይኒንግ ቱዴይ ይላል። በየቀኑ ወይም ኤቭሪ 24 hours without any investment 10% ለናንተ ማይን ያደርግላችኋል ማለት ነው ጓደኞቼ። ስለዚህ እኛ ምንድነው የምናደርገው? በስልክም በኮምፒውተርም ይሆናል። እኔ እንዲቀለኝ በኮምፒውተር ላይ ያሳያችኋለሁ። እናንተ በስልካችሁ መጠቀም ትችላላችሁ። እዚህ ጋር ትመጡና ይሄን ኔክስት ትሉታላችሁ። እኔ አንድ ባንድ ስለማስረዳችሁ ይሄ ኢንስትራክሽኑ ነው። ከዛ በኋላ ያው እዚህ ጋር የተለያዩ ሌቭሎች አሉ። እሱንም አንድ ላይ እናደርጋለን። ጌት ስታርትድ የሚለውን ትነካላችሁ እናንተ። ከዛ በኋላ ያው እዚህ ጋር እሱም ኤግዛምፕል ይሰጣችኋል። እዚህ ጋር ፉል ኔም ታስገባላችሁ። እዚህ ጋር ኢሜል ታስገባላችሁ። እዚህ ጋር ደግሞ ይሄን ኢትዮጵያን ትፈልጉና እዚህ ውስጥ እንደምታዩት 251 ሚል የኢትዮጵያ መጥቷል። ከዛ ስልካችሁን 9 ብላችሁ ጀምራችሁ ታስገባላችሁ። ከዛ እዚህ ጋር መታችሁ ቺን ሳይን አፕ የምትለዋን መንካት ብቻ ነው። ከዛ በኋላ ኮድ ይላክላችኋል። ኢሜይላችሁ ላይ የሚገባውን ኮድ አምጣችሁ ታስገባላችሁ። ቀጥታ ወደ ውስጥ ገባላችሁ ማለት ነው። እንደነገርኳችሁ እኔ ከዚህ በፊት ጀምሬዋለሁ። እንዴት ነው የሚሰራው የሚለው ነገር ቼክ አድርጌ ነው ለእናንተ ቪዲዮ እየሰራው ያለሁትኝ። እንደምታዩት መጀመሪያ የተመዘገብኩት እዚህ ላይ ነው። ከረንት ፕራይስ እንደምታዩት እኔ አሁን ትላንትና ነው የጀመርኩት 0.36 ሳንቲም በዩኤስዲቲ ወይም በዶላር ሰርቶልኛል። ዳሽቦርዱ እዚህ ጋር ያለውን ይመስላል። እንደምታዩት ያው ትላንት ካስጀመርኩት በኋላ ያው ኔክስት ክሌም ማድረገው ከ1 ሰዓት ከ20 ደቂቃ በኋላ ነው። ትላንትና ነበር ያስጀመርኩትኝ። በየ24 ሰዓቱ እንደነገርኳችሁ እየመጣችሁ ማይን የምታስጀምሩት ያው እዚች ጋር ማይን የምትላለች እሷን ትነካላችሁ። ከዛ እዚች ጋር መጣችሁ ክሊክ ስታደርጉት ማይን ማድረግ ይጀምራል ማለት ነው። እኔ አሁን ያው ማይኒንጉን አስጀምሬያለሁ። ድጋሚ መጥቼ እዚህ ጋር ክሊክ ማድረገው መች ነው ከ1 ሰዓት ከ20 ደቂቃ በኋላ እቺ ደቂቃ ቆጥራ ስታልክ ማለት ነው። 94% ማይን አድርጎልኛል የዛሬውን። እናንተም እየመጣችሁ ማይን የሚለው ቦታ ላይ በየ24 ሰዓቱ አንዴ ይሄን ክሊክ ታደርጋላችሁ። የመጀመሪያው ማይኒንጉ ገንዘብ የምታገኙበት ወይም ማይን የምታደርጉበት ይሄኛው ነው። የተለያዩ ነገሮችንም ወደፊት ይጀምራሉ። እዚህ መጀመሪያ ላይ እናንተ 100 USDT ወርዝ የሚያደርግ ይሰጣችኋል። 100 USDT ለመጀመሪያ ጊዜ ይሰጣችኋል እናንተ እዚህ ጋር ማለት ነው። ከፍ አድርጉትና ይሄ P2P ትሬዲንግም እንጀምራለን እያሉ ነው። ወደፊት ይጀምራል። የተለያዩ ማይኒንግ ፓኬጆች ይኖራሉ። ቡስት የምታደርጉበት መንገድ አለ። ያው ለጊዜው እኛ በነፃ ገንዘብ ማግኘት ስለሆነ የምንፈልገው ምንም አይነት ገንዘብ እዚህ ላይ ኢንቨስት ባታደርጉ የተሻለ ነው ብዬ አስባለሁ። ጀስት በነፃ የምትገኘውን ብቻ ወስደን እንወጣለን። ያው ስታርት ማይኒንግ አለ፣ ባይ ቡስትና ሪፈራል፣ ከዛ ትሬድ አለ። እናንተ እዚህ ጋር ያው ቲም የሚለው ቦታ ለመታችሁ እዚህ ጋር ከፈለጋችሁ መውሰድ ትችላላችሁ። እናንተን ሪፈራል ሊንክ እንደምታዩት ወደ 18 ሰው በኔ ሊንክ አማካኝነት ገብቷል። እናንተ ያው ይሄንን መታችሁ ኮፒ አድርጋችሁ ተወስዱና ጓደኞቻችሁን ትጋብዛላችሁ። ከዛ በኋላ ሰዎችን ስትጋብዙ ምን ያክል እንደምታገኙ ከነ ኮሚሽኑ ያው ኔክስት ሪዋርድ 500 DYFY የሚል የነሱን ለ10 ቀን የሚቆይ ማይኒንግ ፓወር አገኛለሁ ማለት ነው። በየቀኑ ደግሞ ከኔ በተመዘገቡ ሰዎችም ምን ያክል ማይኒንግ ፓወር እንዳላቸው እዚህ ጋር ያለው ማሂ የምትለው እንደምታዩት አሁን 0.3% አግኝታለች። እሷም ሰው ጋብዛ ማለት ነው። አክቲቭ ናቸው እንደምታዩት ሁሉም። እናንተም በዚህ ሊንክ ገብታችሁ አክቲቭ መሆን ትችላላችሁ። እዚህ ጋር ዋሌት የሚል አለ። ዋሌት የሚለው ቦታ ላይ ደግሞ ልክ ለወደፊቱ ይሄ ድሮፕ ከተሰጠና ስራ ከጀመረ በኋላ የተለያዩ ክሪፕቶችን ወደዚህ መላክ ትችላላችሁ። ሴንድ ሪሲቭድ ማድረግ ማለት ነው። ምናልባት ትራንዛክሽን ምናምን ፊ ከጠየቁ ወደፊት አንድ ላይ እናየዋለን። ማይኒንግ ቦታችሁ ላይ ከዛ ሪፈራል ቦታችሁ ላይ ሪሲቭድ ያደረጋችሁት እናንተ በየጊዜው የተሰጣችሁ ሪዋርዶች እዚህ ጋር ይመጣሉ። ዋናው ነገር እናንተ ግን ምንድነው በየ24 ሰዓቱ እየመጣችሁ ነው። በየ24 ሰዓቱ ብቻ እየመጣችሁ አንድ ክሊክ ብቻ ነው የምታደርጉልኝ ማለት ነው። ቅድም እንደነገርኳችሁ በነፃ ስለሆነ ምንም አይነት ገንዘብ ኢንቨስት ስለማታደርጉ ጀስት ትንሽዬ ጊዜያችሁን ነው የሚፈልገው። ምንም አይነት ጉልበትም ገንዘብም ወጪም አይፈልግም። ስለዚህ ባካችሁ ሁላችሁም በቻላችሁ መጠን እንደዚህ አይነት ነገር ሞክሩ። ልክ እንደዚህ አይነት ነገሮችን እየሞከራችሁ ለወደፊቱ ትልቅ ስራዎች ምናምን ሲመጡ ደግሞ ከነዚህ ኤክስፒሪየንስ እየወሰዳችሁ ከፍ የሚሉት ላይ ደግሞ ትሰራላችሁ ማለት ነው። ለወደፊቱ ከአንዳንድ ይሄ ገንዘብ ኢንቨስት አድርጋችሁ ትልቅ ነገር የምታገኙበትን ብቻ አትመኙ። ብዙ ሰዎች ገንዘባቸውን የሚበሉትም ብዙ የሚያደርጉት በእንደዚህ አይነት ምክንያት ነው። መጀመሪያ በነፃዎቹ በእንደዚህ አይነት ነገሮች በነፃ ትንሽ $5 $10 የሚሰጡት ላይ ስለማመዱና እነዚህ ነገሮች እንዴት ነው የሚሰሩት፣ የትኛው ነው ትክክል የትኛው ነው ፌክ የሚለውን እናንተ ዕውቀታችሁን ለማዳበር ይጠቅማችኋል ማለት ነው። ስለዚህ የዚህኛው ሊንክ ቴሌግራም ላይ ያለ ውሰዱና ተመዝገባችሁ ጀስት ኢሜይልና ስልክ ቁጥራችሁን ብቻ አሁን ባሳያችሁ መሰረት በየ24 ሰዓቱ እዚህ ጋር እየመጣችሁ እቺ ማይኒንጋችሁን ክሊክ እያደረጋችሁ አስጀምሩና ስሩበት። ሊስት ሲደረግ ደግሞ በሚቀጥለው እንዴት ሊስት የተደረገውን ወደ ባይናንሳችሁ ወስዳችሁ መሸጥ እንደምትችሉ ወደ ገንዘብ እንዴት እንደምትቀይሩ የሚያሳይ ቪዲዮ ሰራላችኋለሁ። ያ ቪዲዮ እንደደርሳችሁ ለቻናላችን አዲስ ሆናችሁ ሰብስክራይብ አድርጉና የኖቲፊኬሽን ምልክቱን አብሯት። ቪዲዮንም ላይክ በማድረግ ጨርሱት። ያልገባችሁ ነገር ካለ ደግሞ እዚህም ላይ
ኮሜንት መጻፍ ትችላላችሁ። ለሁላችሁ መልሳለሁ በቻልኩት አቅም። ቴሌግራም ላይ መታችሁ መጠየቅ ትችላላችሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ እነዚህን ቪዲዮዎች እያያችሁ ጠብቁኝ።